ሰላም ሰላም ውዴ ቃል ፋርም ተከታታዮች እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ ደግሞ በአዲስ ቪዲዮ ተገኝተናል። በጣም አስተማሪና ጠቃሚ ይሆናል ብዬ ያስኩትን ቪዲዮ ለእናንተ ይዤላችሁ መጥቻለሁ። ለቻናሉ አዲስ ከሆናችሁ ይህን ቪዲዮ ላይክ ማድረግ፣ ሰብስክራይብ ያደረጋችሁ ለብዙ ሰው እንዲደርስ ሼር አድርጉልኝ። ዛሬ ይዤላችሁ የመጣሁት ንቦችን በጣም ሊያዳክም የሚችልና ምርት እንዳይሰጡ፣ ማር እንዳይሰጡ፣ እንዳይራቡ የሚያደርግ አደገኛ ጠላት ምን እንደሆነ እናያለን። ንብን የምታረቡ ብችሉ በየቀኑ ቼክ ብታረጉ፣ ካልቻላችሁ ደግሞ በሳምንት 3 ጊዜ ዝም ብሎ መከታተል ያስፈልጋል። እዚህ ጋር እንደምትመለከቱት አንዳንድ ነፍሳት እያየን ነው። እስቲ ከፍተን ያለውን ነገር እናያለን። ንቦች ጋር ስገቡ ሙሉ ለሙሉ ልብሳችሁ መልበስ ይጠበቅባችኋል። ከላይም መሸፈን አለባችሁ፣ ከታችም። አብዛኛውም ጊዜ የሚመከረው ማታ ላይ ብታዩ ነው የሚመከረው። ማታ ላይ ማለት ለመከፋፈት ለማየት ማታ ላይ ይመከራል። አይቆጡም። ቀን ላይ ግን ሊቆጡ ስለሚችሉ ሙሉ ትጥቃችሁ ለብሳችሁ እንደነዚህ አይነት ችግሮች ሲኖሩ መከታተል ትችላላችሁ። እዚህ ጋር እንደምትመለከቱት ቆርቆሮ ስናነሳ በጣም ጥንቃቄ ማድረግ አለብን። ምክንያቱም ንቅናቄ አሊያም ደግሞ ድምጽም ከፍተኛ ነገር የሚረብሽ ነገር ከሆነ የንብ ቀፎ ተገልብጦ ይወጣና ሰው ላይ አደጋ ሊያደርስ ስለሚችል ሁላችሁም በጥንቃቄ በዚህ መሰረት ቀስ ብለን እናነሳለን። በዚህ መሰረት ቆርቆራችንን በስነ ስርዓት ካወረድን በኋላ ከላይ ተደራቢዋን ቀስ ብለን እናወርዳለን። ቅድም እንደነገርኳችሁ አንዳንድ ነፍሳቶችን አይተናል። ይህን ደግሞ ስንከፍት ደግሞ የሆነ ችግር ይኑረው አይኑረው የሚለውን በደንብ እናያለን። እሺ ቤተሰቦች እዚህ ጋር እንደምንመለከተው በጣም በብዛት መንጋ የሰራ ቁጫጭ እናያለን። ንቦቻችሁ እንዳይራባ ማር እንዳይሰጥ የሚያደርግ አደገኛ ጠላት ነው። ይሄን ደግሞ ምልክት ካያችሁ እንደዚህ የከፈታችሁ በየሳምንቱም ሆነ በ15 ቀን ማጽዳት ይኖርባችኋል። ይሄ ካለ ምንም ምርት እንደማታገኙ እርግጠኛ ነኝ። አሁን በጥንቃቄ እንዴት ማስወገድ እንዳለብን አሳያችኋለሁ። ተከታተሉ። ቪዲዮ ከተመቻችሁ ከወደዳችሁት ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ማበረታታችሁን እንዳትረሱ። በጥንቃቄ ቀስ ብለን በዚህ መሰረት እንከፍታለን። እንዳይቆጣ ንቡ ረጋ ብለን ነው የምንከፍተው። ስታራግፉ ንቦቹ ካሉበት ትንሽ ራቅ ያለ ቦታ ማድረግ አለባችሁ። ምክንያቱም ተመልሶ እዛው ቦታ ላይ እንዳይሰራ ጥንቃቄ ማድረግ ስላለብን ካለን ቦታ ትንሽ ራቅ ብለን ነው ማራገፍ ያለብን። ንቦችን በተመለከተ ማወቅ መረዳት የምትፈልጉት ያልገባችሁ ጥያቄም ካለ ኢንቦክስ ላይ እዚህ ቪዲዮ ላይም ኮሜንት መጻፍ ትችላላችሁ። ያለውን ነገር አግዛችኋለሁ። ልክ በዚህ መሰረት በደንብ አድርገን እናራግፋለን ማለት ነው ፋሚሊዎቼ። ከዛ ስንቀጥል ክዳኑ ላይም ሊኖር ስለሚችል ቼክ ማድረግ አለብን። እንደምትመለከቱት ክዳኑ ላይም የተወሰነ ነገር እናያለን፣ ግን ውስጥ ላይ ከዚህ በለጠ ብዙ ነፍሳት ሊኖር ስለሚችል በደንብ ክዳኑንም በደንብ አድርገን ማጥራት አለብን። ቢቻል ወዲያውኑ ባከርኑት፣ ምክንያቱም ጥግ ጥጉ ላይ ሊደበቅ ስለሚችል ጥንቃቄ ማድረግ ስላለብን 1 ቀን 2 ቀን በደንብ እስከሚወጣ ባትከድኑትና ሌላ ነገር ብትከድኑ አሪፍ ነው። እስቲ ተከታተሉ። እንዴት ማራገፍ እንዳለብን ደግሞ የክዳኑ እናያለን። ክዳኑ እንደምታዩት እየጠረግነው ራሱ ከውስጥ እየወጣ ስለሆነ ያው ትግስት ይፈልጋል። የተወሰነ ሰዓት በየሰዓቱ መጠረግ ይፈልጋል እስከሚጸዳ ድረስ ማለት ነው። በደንብ አድርገን በዚህ መሰረት አንድ ባንድ እንጠርገዋለን ማለት ነው። ክዳኑን በዚህ መሰረት ከጨረስን ቀፎ ላይ ደግሞ ሊኖሩ ስለሚችሉ ቼክ እናደርጋለን ማለት ነው። እንደምትመለከቱት ቀፎ ላይም አለ። አንድ ባንድ ጥርት አድርገን እንጠርጋለን በደንብ እስከሚጸዳ ድረስ ማለት ነው። I'm going with you.
I know we'll get to the other side. Sinking in, I know this feels right. Catching a breeze, love moving through me like a wildfire, like a wildfire. እዚህ ጋር ደግሞ እንደምትመለከቱት የንቡ ቀፎ ላይም በብዛት ቁጫጭ እናያለን። ይሄ ደግሞ የሚመጣው አካባቢ ላይ ወይም ደግሞ ከቀፎ ስር ሳር ምናምን ካለ ማጥፋት ይኖርብናል። ከተቻለ እግርግሩ ላይም የተቃጠለ ዘይት እንጠቀም አሪፍ ነው። አለያም ደግሞ የተቃጠለ ዘይት የማታገኙ ከሆነ አመድ ምናምን ብደፉበት የተመረጠ ነው። እሺ ቤተሰቦቼ ቪዲዮውን እስከ መጨረሻ ስለተከታተላችሁ እጅግ በጣም አመሰግናለሁ። ሌላ አይነት ደግሞ ምን እንድሰራላችሁ የምትፈልጉትን ነገር ኮሜንት ላይ ጻፉልኝ። ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ቸርን ሰብት